ያደንቀዋል። አቤት ከሌማ ሲያስተምር አቤት ከሌ እኮ ያለው ዕውቀት አቤት ከሌ እንዴ የእግዚአብሔር ጸጋ ያለውን ደግሞ መለየት አይችልም። በጣም እልፍ ህዝብ ማለት ነው። እልፍ ህዝብ መለየት አይችልም። ስለዚህ ይሄ ሁሉ በቤተክርስቲያን ያደገ ህዝብ መንፈሳዊ ነኝ ብሎ የሚሰግድ አምላኬ ብሎ የሚጮህ መጽሐፍ ቅዱስን እናውቃለን የሚል እንዴት አይነት ህዝብ ነው? እንዴት ይሄን አያየውም? እንዴት አይነቃም? እንዴት በመንቃት አይጓዝም? ብዙ መተኛት፣ ብዙ መብላት፣ ብዙ ገንዘብን ማሳደድ። የሰው ልጅ እኮ መስራት ያለበት ገንዘብን ለማሳደድ ብሎ የሰው ልጅ መስራት አለበት። ሲሰራ እድሜው ይረዝማል። ሲዘራ ለወሬ ጊዜ የለው። ሰይጣንን ማሸነፍ የሚቻለው በስራ ነው። ቁጭ ብሎ ወሬ በማውራት አያሸንፍም። መላከ መንክራት መምህር ግርማ ወንድሙን ፈርዶባቸው ልሳቸው ጠንቋይ ናቸው። ጠንቋይ ተባለ። ጉድ እኮ ነው ዘንድሮ። እንደው ጠንቋይ የሚለው ራሱ በራሱ ጠንቋይ ስለሆነ እኔ በጣም የሚገርመኝ እሺ እሳቸው ጠንቋይ ናቸው። እሺ ታዲያ ማን ነው የእሳቸውን ጠንቋይነት የሚያቆምልን? ማን ነው ታዲያ? ማን ነው ሄዶ እሳቸውን የሚገስጽልን? ማን ነው የያዙትን መስቀል ተቀብሎ እሳቸውን እሳቸው ላይ ያለው መንፈስ የሚያስርልን? አንተ ራስህ ኮተታም ነህ እንደዚህ ብለህ የምትናገር ኮተታሞች። ለምን ህዝብ ተገለጸለት እውነታው? ለምን ህዝብ እውነታውን አየ ብሎ የሚያር ህዝብ ነው ይሄ። የመድኃኔ ዓለምን መወለድ የሚጠላ መድኃኔ ዓለም ለሰው ልጆች ብሎ ተሰቅሎ ሞት ድል አድርጎ ስለማሸነፉ የሚቀና እግዚአብሔር ጸጋውን አምልቶ የሚያመጣቸውን እዚህ ምድር ላይ የሚቃወሙ የእግዚአብሔርን መወለድ የሚቃወሙ ናቸው። ከነዚህ ጋር ከቶ ምን አይነት ህብረት ነው የሚኖረን? ለመስማትስ ለደቂቃ እነሱን ብሎ የማዳመጡስ ምን ቦታ ነው ያለው? ቀላል ነው ማስጮህ አለ። ያው ቀላል ነው ያስጮሁታል። እንዴት እንደሚያስጮሁት እነሱ ያውቁታል። ከፍሬው እኮ ይታወቃል። ከሚያስተምሩት ነገር እኮ ያስታውቃል። እኚህን አባት ጠንቋይ ናቸው ብላችሁ የምትሉ ከሆነ ይሄን ሁሉ ህዝብ ይዘዋል። ታዲያ ይሄን ሁሉ ህዝብ ሄዳችሁ አድኑታ። ከኛ አባት አድኑ ሂዱና ወንድ የሆናችሁ ሂዱ። እስቲ ቁጭ ብለህ አፍህን ከምትሞጠሙጥ ማለት ነው ውጣና ሂድ። ይሄ ነው ለመንፈሳዊ ህይወት ጉዞ እንዳይኖረን የሚያደርጉት። እንደዚህ አይነቶቹን ብላችሁ እያዳመጣችኋቸው መንገድ እየከፈታችሁላችሁ ያላችሁ ቀንዱን ብሎ ማስቀመጥ ነው። የነቱን ኮተታሙላ የእግዚአብሔር ተቃዋሚ ስለሆኑ ኮተታሞች ናቸው። የእግዚአብሔርን መወለድ የሚጠሉ ለምን ተወልደው ይሄን ህዝብ አዳነው ብለው የሚያሩ በዛ ሰዓት አምላክ በተወለደ ሰዓት ሲቀኑ በቅናት የበገኑ የነሱ የዘር ሐረጎች ናቸው አሁን ድረስ ያሉት። የዘር ሐረጋቸው ሲቆጠር አሁንም በጥላቻ የተሞሉት እነሱ ናቸው የሚቃወሙት። ለነዚህ ህዝብ አስበ ከሆነ ሂድ በቦታው ላይ ጸሎት አድርግላቸው። እያጠፉት እስከሆነ አንተ መንፈሳዊ ከሆንክ እንዴት አይነት መንፈሳዊ ብቃት ቢኖር ነው እሳቸው እንደዚህ ለመናገር? ይሄ እኮ ነው ጥበብ እንኳን ያስፈልጋል እኮ ሰይጣንን እንኳን ለማሸነፍ ጥበብ እንኳን ያስፈልጋል። ይሄ እንኳን ብቃት ዕውቀት እንኳን የሌላችሁ ዜሮ እኮ ናችሁ እንደዚህ ብላችሁ የምታወሩት እናንተ ነው እኮ ህዝብ። አቤት ከሌ ሲያወራ አቤት ከሌ ሲያስተምር አቤት እንደው እኮ የከሌ ጭንቅላት ሲታይ እኮ እንደው ይገርማል። እናንተ የምታጨበጭቡለት ባዶ ምንም የለው። ጸሎት መያዝ ይህ አባት ህዝብ እያጠፉ ነው ከተባለ ጸሎት መያዝ። ሌላ ምን ታመጣለህ? እግዚአብሔር ለምን አባት ወይ ይህ አባት እያጠፉ ነው መልስልን። ጠንቋይማ ቢሆኑ አትናገሯቸውም ነበር። ጠንቋይ እንዴት እንደሚያሽከረክር ታውቃታለህ። ከትፎ ነው የሚያስቀምጥክ።
ያሳዝናል በእውነት። ይሄን እኮ ነው ጸሎተኛ ህዝብ እንዲኖር ማድረግ እግዚአብሔርን ትራስ ያደረገ ህዝብ መኖር ነው ያለበት እንጂ በሰው በባለስልጣን ላይ በዘመን አመጣሽ ነገር ላይ በገንዘብ ባለው ሰው ላይ ይሄ ገንዘብ ያለውም ይሄው ያያየነው እኮ ነው እየወደቀ። ገና እነግርሃለሁ በገንዘብ አትመካ፣ በሀብት በንብረት ምናምን ሁሉ ይፈርሳል። ፈራሽ ነው። ይሄ ሁሉ አላፊ ነው። በሰማይ የምትሰራው ቤት ነው የሚያዋጣ። እዚህ ምድር ላይ የምትሰራቸው መልካም ስራዎችህን እግዚአብሔር ያማረ ቤት አሁን እዚህ ስንት